ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንግዲህ ተማሪዎች እንዴት ነው ፎከሳቸውን ወይም በትምህርታቸው ላይ ያለ ትኩረታቸውን በምናነበት ጊዜ ሊሆን ይችላል፣ በምንማርበት ጊዜ እንዴት ነው ትኩረታችንን ምን ማድረግ ምንችለው፣ ኮንሰንትሬት ትኩረት ማድረግ ምንችለው፣ ትኩረታችን ማሳደግ ምንችለው እንዴት ነው የተሻለ ውጤት ለማምጣት ትኩረት በጣም ወሳኝ ነው። እንግዲህ እንዲሁም በትምህርት በጣም ወሳኝነቱ ምንድነው? ትኩረት ማድረግ ነው። ትኩረት አድርጎ የማንበብ ፕሬዘንት ሞመንት ላይ በቃ ስናነብ እዛው ንባቡ ላይ ኢመርስ መሆን ንባቡ ላይ እንዴት ነው መሆን የምንችለው፣ እንዴት ነው ትኩረታችን ማሳደግ የምንችለው የሚለውን የምናይ ሆነ ማለት ነው። እንግዲህ ትኩረታችን ለማሳደግ ምንድነው ብዙ ጊዜ በዚህ ቴክኖሎጂ ባደገ ሰዓት ምንድነው ኖቲፊኬሽኖች፣ ኤሌክትሮኒክ ሚዲያዎችን ስልካችን ሊሆን ይችላል፣ የተለያየ ቴሌቪዥን ሊሆን ይችላል፣ ዲስትራክት የሚያደርጉን ወይም ሰዎች አራውንድ አስ ያሉ ከአጠገባችን ያሉ ሰዎች ረብሻ ሊሆን ይችላል። እነዛ ምን ማድረግ አለብን? ሚኒማይዝ ዘ ዲስትራክሽን አለ፣ ረብሻዎችን መቀነስ አለብን ማለት ነው። አላስፈላጊ ድምጽ ካለ መቀነስ ሊሆን ይችላል። የስልክ ኖቲፊኬሽኖች ማጥፋት ሊሆን ይችላል። በስልካችሁ የምታነቡ ከሆነ ቴሌቪዥን ሊረብሻችሁ ይችላል። ስለዚህ ምንድነው ዋናው ምንድነው ዲስትራክሽን ፍሪ የሆነበት ኢንቫይሮንመንት መምረጥ ነው። ዲስትራክሽን ፍሪ የሆነ ወይም ከረብሻ ንጹህ የሆነ ቦታ መምረጥ እና ኖቲፊኬሽኑ የስልክ ኖቲፊኬሽናችን በጣም ወሳኝነት አለው ማለት ነው። እነዛን አጀስት ማድረግ ይጠበቅብናል ማለት ነው። ዘ ሰከንድ ዋን ኢዝ ዩዝ ፖሞዶሮ ቴክኒክ ነው። ፖሞዶሮ ቴክኒክ ማለት እንግዲህ ምን ማለት ነው? ለ25 ደቂቃ ወይም ከ25 እስከ 30 ደቂቃ ፎከስ ዳርጋችሁ ታነባላችሁ። ለ5 ደቂቃ ብሬክ ትወስዳላችሁ። አሁንም እንደዛ ያደርጋችሁ ለአራቴ ምናምን ያህል ፎከስ ሆናችሁ የማንበብ አቅማችሁ ማሳደግ ማለት ነው። ብዙ ጊዜ ምንድነው አላርም መሙላት ትችላላችሁ። ስልካችሁ ኖቲፋይ እንዲያደርጋችሁ 30 ደቂቃ ኮንሰንትሬት አድርጋችሁ ስታነቡ 30 ደቂቃ ሲሞላ ኖቲፋይ እንዲያደርጋችሁ ከዛ ወቅት ታደርጋላችሁ። ቡና አጣችሁ ላይ ትገቡ ትችላላችሁ። ስለዚህ ምንድነው ፎከሳችሁን ምን ማድረግ ነው? ማስቀጠል ማለት ነው። ምክንያቱም የሰው ልጅ ምንድነው አይምሮአችን ምንድነው ልክ እንደዛ አይነት ካርቭ ነው ማለት ነው። አይምሮአችን በአይምሮአችን ውስጥ ኢንፎርሜሽን ጋዘር የማድረግ እንትናችን ማለት ነው። ስለዚህ ምንድነው አት ዘ ቢጊኒንግ እና አት ዘ ኤንድ ላይ ያለው ነው የምናስታውስ ብዙ ጊዜ መጀመሪያና መጨረሻ። ስለዚህ ያንን ሉፕ ለማስቀጠል ምን መሆን አለበት? ልክ ሾርት መሆን አለበት። ዌቭ ምን መሆን አለበት? ሾርት መሆን አለበት። ልክ በጣም እንደዚህ ከሆነ ምንድነው ለረጅም ሰዓት አንዴ እንደተቀመጠ የምናነብ ከሆነ ምንድነው በጣም ብዙ መረጃዎችን ሎስት እናደርጋለን። ስለዚህ ያንን ለመቀነስ ምንድነው ብሬክ በብሬክ ማንበብ ለ20 ደቂቃ ምን ማድረግ ኮንሰንትሬት ወይም 30 ደቂቃ ኮንሰንትሬት አድርገን ለ5 ደቂቃ ምን ማለት እረፍት ማድረግ አይምሮአችን ብሬክ መስጠት ወይም ለ50 ደቂቃ ኮንሰንትሬት አድርገን እናነባለን፣ ለ10 ደቂቃ ብሬክ እንወስዳለን። ይህን ለ4 ለ3 በመደጋገም ኮንቲኒስሊ ምንድነው አይምሮአችን ምርጥ ሙድ ላይ ሆኖ እንድናነብ ማድረግ ይቻላል ማለት ነው። ምክንያቱም አይምሮአችን ምንድነው ረጅም የሆነ ሰዓት ካነበብን ነው ፋቲጊው የአይምሮአችን ድክመት ይገጥመዋል ማለት ነው። ስለዚህ ይህን ለመቀነስ ምን ማለት ነው ብሬክ በብሬክ ማንበብ አለብን ማለት ነው። the other one is practice mindfulness to train your brain to stay focused ነው። mindfulness ወይም ብዙ ጊዜ አርምሞ መልመድ በጣም ከውስጥ አርምሞ የዝምታ ጊዜ የቆይታ ጊዜ የሚባል አላ አይምሮአችን ካልም ማድረግ ውስጣችን አንዳንዴ ማዳመጥ ያን አይነት ልምድ ማሳደግ በጣም ወሳኝ ነገር ነው። ሁሌም ከሰዎች ጋር ዲስትራክትድ መሆን ሁሌም ሳይሆን ምንድነው ለ30 ደቂቃ ራሳችን ሁሌ በቃ የራሳችን እየሰጠን በቀን ምንድነው አይምሮአችን ፎከስ አድርገን ምንድነው በቃ ፎከስ ማድረግ ማልመድ አይምሮአችን ፎከስ ማልመድ ኮንሰንትሬሽን ማልመድ ቀስ በቀስ ማለት ነው። the other one is prioritize task using 80-20 rules ነው። ለ20 ደቂቃ ለምሳሌ በቃ ምንድነው 80 በ20 የሚባል ህግ አለ። በሁሉም በቢዝነስም ሊሆን ይችላል በህይወታችን አጠቃላይ ይሰራል። ምንድነው የሚለው 20% የሰራነው ስራ 80% ምን ሰራውን ስራ ምንድነው ሪዛልት ማስመዝገብ ይችላል። 20 ደቂቃ ምንድነው ለ20% ያህል ወይም 20 ደቂቃ ያህል ምንድነው በጣም ፎከስድ ሆነን ብቻችን ሆነን በደንብ አሪፍ ሙድ ሆነን ያነበብነው ምንድነው 80 ደቂቃ ያህል ዲስትራክትድ ሆነን የምናነበውን ያህል ይተካል ማለት ነው አይደል? ስለዚህ 20% ምንድነው 20% 80% ውጤት ማምጣት ይችላል። የ20% ልፋታችን የ80% ልፋታችንን ያህል ማምጣት ይችላል። ምንድነው ያ 80%ቱ ግን አንዋንትድ የሆነ ፋቲጊው ያለበት ምንድነው ስራ ነው ማለት። ስለዚህ 20%ቱ ላይ ምን ማለት አለብን? ትኩረት ማድረግ አለብን ማለት ነው። 20%ቱን ምርጥ የንባብ ሰዓት ማድረግ አለብን ማለት ነው። the other one is set clear and specific goals for each በቃ ስተዲ ሴሽን ማለት ነው። ለእያንዳንዱ የኮርስ ሊሆን ይችላል የእያንዳንዱ የንባብ ጊዜ ምንድነው ፕላን ማዘጋጀት፣ እቅድ ማዘጋጀት ስፔሲፊክ የሆነ በቃ ዛሬ ማትስ ማንበብ አለብኝ ሳይሆን
ዛሬ ለአንድ ሰዓት ያህል ማትስ ይሄን ቶፒክ ማንበብ አለብኝ። ስፔሲፊክ መሆን አለበት። ስማርት ጎል መሆን አለበት። ስማርት ማለት ምንድን ነው? ስማርት ስፔሲፊክ፣ ኤም ማለት ሜዥሬብል፣ ኤ ማለት አቺቬብል፣ አር ማለት ሬሌቫንት፣ ቲ ማለት ታይም ባውንድ። ስለዚህ ምንድን ነው እነዚህን 5 ህጎች ስማርት ጎል መሆን አለበት ማለት ነው። ስፔሲፊክ መሆን አለበት። የምትፈልጉት ማንበብ የምትፈልጉት ኮርስ ስፔሲፋይ ማድረግ፣ ቶፒኩን ስፔሲፋይ ማድረግ፣ መወሰን፣ ሜዥሬብል ማድረግ ሜዥር ማድረግ ያን ነገር እንዴት ነው አቺቭ ይሆናል ወይ የሚለውን ነገር አይደለም። አቺቭ ማለት ያን ነገር ማሳካት እችላለሁ ወይ፣ ይህን በቀን ማንበብ እችላለሁ፣ በአንድ ሰዓት ይህን መሸፈን እችላለሁ ወይ የሚለውን ነገር ራሳችሁን ቫሊድ ማድረግ። ሪሌቫንት ነው ወይ፣ ይህን ማንበቤ ዛሬ ይጠቅመኛል ወይ ማለት በዚህ ሳምንት ለምሳሌ ፎከስ ማድረግ ያለብኝ ይህን ኮርስ ነው ወይ፣ ዛሬ ፎከስ ማድረግ ያለብኝ ይህን ኮርስ ይህን ስራ ነው ወይ፣ ይህን ታስክ ነው ወይ የሚለውን ነገር ምንድን ነው ራሳችን ኢቫሉዌት ማድረግ። ሪሌቫንት ነው ወይ። ታይም ባውንድድ ማለት ደግሞ ጊዜ መወሰን ለዛ ኮርስ ምንድን ነው የታይም ገደብ ወይ ሰዓት ገደብ ሊኖረው ይገባል ማለት ነው። ስለዚህ ስማርት የሆነ ጎል ሁሌም ስፔሲፋይ ማድረግ በጣም ወሳኝ ነው ማለት ነው። ዛዘር ዋን ኢዝ ቴክ ኬር ኦፍ ዮር ብሬን ዊዝ ፕሮፐር ስሊፕ ኒውትሪሽን ኤንድ ሃይድሬሽን ነው። ምንድነው ሁሌም ቢሆን አእምሯችን ለሎንግ ተርም እንዳጠቃላይ ለረጅም ጊዜ አእምሯችን ውጤታማ እንዲሆን ምንድነው አእምሯችን የብሬን ፉድ የሚባሉ አሉ ለአእምሯችን የሚጠቅሙ የምግብ አይነቶች እነዛን መመገብ በጣም አስፈላጊ ነው። እንዲህ ደግሞ በቂ እንቅልፍ ማግኘት ነው። በቂ እንቅልፍ በጣም ወሳኝ ነገር ነው። አእምሯችን በጣም ኦርጋናይዝድ እንዲሆን እንዲያውም ሰብኮንሺየስ ማይንዳችን በደንብ ፕሮፐርሊ ፋንክሽን እንዲያደርግ ምንድነው ፕሮፐር የሆነ ከ8 እስከ 9 ያህል ሰዓት ያህል የምኝታ ጊዜ በጣም ወሳኝ ነው በቀን ማለት ነው። እንዲሁም ደግሞ ሃይድሬት መሆን ሁሌም ቢሆን በምታነቡበት ጊዜ እንዲያውም ውሃ ይዛችሁ ብታነቡ በጣም ሪኮመንድ ይደረጋል። ውሃ ሃይድሬት ከሆናችሁ ሁሌም አእምሯችሁ ኦክሲጅን ይኖረዋል፣ ፋቲግ አይገጥመው ማለት ነው፣ አይደክምም ማለት። ስለዚህ ብሬን ፋቲግ እንዳይገጥማችሁ ሃይድሬሽን በጣም ወሳኝ ነው። እንዲያውም በሪሰርች እንደተገለጸው ምንድነው ሞር ሃይድሬት የሆኑ ሰዎች ብዙ ጊዜ ውሃ የሚጠጡ ወይም ሰውነታቸው ሃይድሬትድ የሆኑ ሰዎች ምንድነው በእውቀት ወይም በትምህርት በአካዳሚክ ፐርፎርማንሳቸው የተሻሉ እንደሆኑ ተነግሯል ማለት። ስለዚህ ሁሌም ሃይድሬት መሆን፣ ውሃ መጠጣታችሁን ቼክ ማድረግ፣ ከ6 እስከ 8 ያህል ብርጭቆ በቀን መጠጣት በጣም ወሳኝ ነው። እንደ አስፈላጊነቱ እንደ ቦታው ይለያያል፣ እንደ ቴምፕሬቸሩ ይለያያል። ግን ምንድነው ሁሌም ሃይድሬት መሆናችሁን ራሳችሁን ቼክ ማድረግ ያስፈልጋል ማለት ነው። the other one is reflect on what help you focus based and refine your strategies ነው። ሁሌም ቢሆን ለምሳሌ በየሳምንቱ ሊሆን ይችላል፣ በየቀኑ ሊሆን ይችላል። ራሳችሁን ምንድነው ሁሌም መገምገም መቻል፣ መለስ ብላችሁ ራሳችሁ ምንድነው ያነባብ ስትራቴጂ ጥሩ ነበር ወይ፣ እንዴት ነው ኮርሶችን ሸፍኛለሁ ወይ፣ በአግባቡ የተጠቀሙት ስትራቴጂ ትክክል ነው ወይ፣ ለወደፊት ምን ማስተካከል አለብኝ፣ የተሻለ የንባብ ፐርፎርማንስ ወይም በትምህርት ላይ ትኩረት እንዳደረግ ምን አይነት ስትራቴጂዎችን መጠቀም አለብኝ የሚለውን ነገር ምንድነው ሁሌም ሪፍሌክት ማድረግ፣ በህይወታችን ሁሌም ሪፍሌክት ባክ ማድረግ የነበርነውን። ለምሳሌ ዛሬ ቀን ሙሉ ውላችሁ ምሽት ላይ ምንድነው ሪፍሌክት ማድረግ አለባችሁ። ዛሬ የት ነው ያወልሁት፣ ከነማን ጋር ነው ያወልሁት፣ ምን ነው ሳነብ ያወልሁት፣ ሶሻል ሚዲያ ምን አይነት ሰዎችን ነው ስከተል ያወልሁት፣ ምን አይነት ኢንፎርሜሽኖች ጋዘር ሳደርግ የነበረው የሚለውን ነገር ሪፍሌክት ማድረግ አለብን። ምክንያቱም ለነገው ምንድነው አሪፍ ስትራቴጂ የተሻለ እቅድ እንድናወጥ የተሻለ ውሎ እንዲኖረን ይረዳናል ማለት። ራንደምሊ በቃ እንወጣለን እንገባለን ምንም ኢቫሉዌት ካላደረግናችን ራሳችን ምንድነው በጣም ዲዛስተር የሆነ ላይፍ እንድንኖር ያደርገናል። አወቅነው አላወቅነው ብዙ ጊዜ ምንድነው ትንንሽ ማናውቃቸው ኖቲስ ማናደርጋቸው ብዙ ቦታ ማንሰጣቸው ነገሮች ናቸው። ምክንያቱም የሆነ ሰዓት ላይ መለስ ብለን ስናይ በቃ ወደ ኋላ ያስቀሩም በቃ ያን መማሪያ ማንበብ የነበረብን መጽሐፍ ሳናነብ የቀረ ነው። መያዘን በልጅነታችን መገንባት የነበረን እውቀት ሳንገነባ የቀረ ነው። ምንድነው ትንሽ የሆኑ በየቀኑ ግን ሳናረጋቸው ነገሩ የቀረናቸው ነገሮች እንዲሁ ደግሞ ትንሽ ነገሮችን በየቀኑ ያደረጉ ሰዎች ደግሞ ምንድነው የሆነ ሰዓት ምንድነው ስኬታማ ይሆናሉ ማለት። ስለዚህ ሁሌም በህይወታችን ምንድነው ሪፍሌክት ማድረግ መለስ ብለን ማየት በጣም ወሳኝ ነው ማለት ነው። ስለዚህ እነዚህን ቲፖች አካፍያችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ይህን ቻናልም ሰብስክራይብ በማድረግ ሰፖርት እንድታደርጉኝ በአክብሮት ጠይቃለሁ። አመሰግናለሁ። ሰላም ሆኖልኝ